ከጥቂት ጊዜያት በፊት በአገራችን አትሌቶችና በአሰልጣኞች መካከል የቆየው አለመግባባት ፈንድቶ ህዝቡ ጆሮ እንዲደርስ መደረጉ ይታወሳል። በእነዚህ የነበረው ዋነኛ አለመግባባት አሰልጣኞች ቅሬታቸውን ባቀረቡት አትሌቶች ላይ ያደረሱት በደል ነው። በደሉ አትሌቶችን ባገኙት ውጤት ብቻ በመገምገም ወደሚቀጥለው ዝግጅታቸው በተለይም ወደ ውጭ ሀገር ሄደው በመወዳደር ልምዳቸውን እንዲያዳብሩ ከዚሁ ጋር ተያይዞ የሚመጣውን ክብር እንዲያገኙ የሚገታቸው ሲሆን ሌላው እድሉ ገጥሟቸው ሊሄዱ የቻሉ አትሌቶችም ጥቅምን በተመለከተ ከፊሉን በመስጠት ከፊሉን የራሳቸው በማድረግ የላባቸውን የድካማቸውን ተጠቃሚ እንዳይሆኑ በማድረግ የተፈጸመባቸው መሆኑ ነው። በወቅቱም ይህንን የተመለከተው ዝርዝር ጉዳይ ቀርቦባቸው አሰልጣኞች መልስ እንዲሰጡ ከመደረጉም በላይ ይኸው ጉዳይ ይበልጥ ተጠንቶና በማስረጃ ተደግፎ የመጨረሻ ውሳኔ እስኪሰጥ ድረስ አሰልጣኞች ከስራቸው ታግደው እንዲቆዩ ተደርጓል። በዚህ በኩል እስከ ዛሬ ድረስ ያለውን ጉዳይ እንተውና ከዚሁ ሁኔታ ጋር ተያይዞ ያለውንና ለዛሬ ዝግጅታችን መነሻ ወደሆነን እንገባለን። ተመልካቾቻችን እንደምታስታውሱት ባለፈው ሳምንት በስፖርት ዝግጅታችን ያቀረብነው ነዋሪነቱ በውጭ ሀገር የሆነውና እነዚሁ አሰልጣኞች በራሱም ላይ ሆነ በሌሎች ኢትዮጵያውያን አትሌቶች ላይ በደል ፈጽመዋል በሚላቸው በእነዚሁ አሰልጣኞች ስሞታ ያቀረብነውን የአትሌት አረጋ ብርሃን ቃለ መጠይቅ ነበር። ላለፉት 17 ዓመታት በአሜሪካ ሀገር በፕሮፌሽናል አትሌትነት የሚተዳደረው አረጋ ብርሃን ይህንኑ የአትሌቶችና የአሰልጣኞች ውዝግብ በማስመልከት በገለልተኝነት ለሕዝቡ የምገልጸው አለ በማለት የኢትዮጵያ ቴሌቪዥን መምሪያን መድረክ እንዲሰጠው በጠየቀው መሰረት መድረኩ ተፈቅዶለት አስተያየቱን ለሕዝብ እንዲገልጽ ተደርጓል። የአትሌት አረጋ አስተያየት ሁሉንም አሰልጣኞች የሚመለከት ቢሆንም ሰፊ ወቀሳ ያቀረበባቸው በቀድሞ አሰልጣኝ አቶ ንጉሴ ሮባ ላይ ነው። በአትሌት አረጋ ገለጻ ላይ ስለ እኔ የቀረበው አስተያየትና ዘለፋ ከእውነት የራቀ ነው። ስለዚህም በእኔ በኩል ያለው አስተያየት ይሰማልኝ ያሉት ቀደም ሲል ለረጅም ዓመታት የኢትዮጵያ ብሔራዊ አትሌቶች በቴክኒክ ኃላፊነትና በአሰልጣኝነት ያገለገሉት አሁን ግን በጡረታ ላይ የሚገኙት አቶ ንጉሴ ሮባ ቅሬታቸውን የሚያሰሙበት መድረክ ጠይቀዋል። በዚህም መሰረት መድረኩ ተሰጥቷቸው ለቀረበባቸው አስተያየት መልስ ለመስጠት እዚህ ስቱዲዮአችን ተገኝተዋል። አቶ ንጉሴ ሮባ እንኳን ደህና መጡ እያልኩ ውይይታችንን ከዚህ ቀደም አትሌት አረጋ አብርሃ በሰጠው አስተያየት እንጀምራለን። ለማንም ቅድም ገልጬዋለሁ፣ ለማንም ሰው ላስደስት አይደለም፣ እውነታቸው ነው። አትሌቶቹ ይህን አቤቱታ ያቀረቡት በኢትዮጵያ አትሌት ውስጥ ያለው ጉድ ይሄ ለኢትዮጵያ ሕዝብ መግለጫ ነው። እኔ ራሴ የምሰጠው ከኃይለ ሥላሴ ጊዜ ጀምሮ ከደርግ ጊዜ ጀምሮ የነበረው አትሌቶቹ እነዛ ሰዎች ወንጀለኞች ናቸው። ወንጀለኞች ስም እኔ በአይኔ ያየሁት ነው። ዩሮፕ ውስጥ እየመጡ እንደገና ደግሞ ካናዳ፣ አሜሪካን ምን እንደሚያደርጋቸው መጀመሪያ እኔ ልገልጸው እችላለሁ። ለማላልፈው ነገር የዛሬ ዓመት መጥቼ ነበር። የሄድ ኮች የሆነው ንጉሴ ሮባ 1983 ካናዳ ውስጥ መጥቶ የካናዳ ጋዜጠኞች ወረቀቱም ይኸው መጥቻለሁ፣ ዶኩሜንቱ ይህን ሰውዬ ታውቀዋለህ ወይ ቢሉት እኔ ኢትዮጵያዊ ነኝ ከሱ የበለጠ ነው ማስጠራት እንጂ ከሱ በታች አይደለሁም፣ ሀገር የከዳ ነው ብሎ ለፈረንሳይ ጋዜጠኞች ተናገረ። ይሄ ግን ቺፕ ነው ልለው እችላለሁ፣ ግን እኔ ተናግሬው ያ ነገር ቁም ነገር ላይ አይውልም። ዝም ብሎ ጋዜጠኛም ቢሆን ድፋፍነት ነው የሚያልፍ። ወንጀለኞች ናቸው እነዛ ሰዎች እዛ ፌዴሬሽን ውስጥ ያሉ። ጉዳቸው እኔ በደንብ አውቃለሁ። እነሱ አትሌቱ እንዲማሩ አይፈልጉም፣ አትሌቱ እንዲሻሻል አይፈልግም። አትሌቱ ስቃይ የቁም ከደርግ ምንም የማይሻሉ ሰዎች ናቸው እዛ ውስጥ ያሉ። እኔ ለማንም ሰው ላስደጥ ይሄ መግለጫ እኔ ለኢትዮጵያ ሕዝብ ነው የምሰጠው። እነዚህ ሰዎች ወንጀለኞች ናቸው። ሌላ ቀርቶ ይሄ አሁን ጡረታ ወጥቻለሁ ብለዋል። ሄድ ኮቹ ወንጀለኛ ነው። እንዴት አድርጎ መኪና እንደሚያገኝ ከውጭ ዲል የሚያደርገውን ያውቃለሁ። ጻፉልኝ፣ ጥሩ አሰልጣኝ ነኝና ይሄን መኪና እንዲሰጠኝ ብላችሁ ጻፉልኝ ብሎ አጽፈው ወረቀት ከውጭ ከአምስተርዳም አትሌት በእግሩ ሲሄድ አትሌቱ ተሰቃይቶ ሲኖር ያው እነ ማሞ ወልዴ ተጥለዋል። እነ ዋሚ የት ዘበኛ ሆኖ ቀርቷል። ትልልቅ አትሌቶች አሉ፣ እነ ሙርጽ አሉ። ምንም ዋጋ የላቸውም እነሱ ሰዎች። ለስሙ ግን ሩጠው ይመጣሉ፣ ያሸንፋሉ፣ ይደረድርላቸዋል ነበር ደርግ ቆርቆሮ። ከዛ በኋላ እነዚህ ሰዎች መውደቂያ የላቸውም። እና እነ ማሞ ወልዴ ተጥለው የሚቀሩ አትሌቶች እነ ንጉሴ ሮባ ግን በሁለት ዘበኛ ይኖራሉ። እነዛ ሰዎች ጡረታም ቢወጣ ወንጀለኞች ናቸው፣ ፍርድ ውስጥ መግባት አለበት።
ንጉሴ ስንት ነገር ያደርገዋል። እኔ በራሴ ለሱ የሱ ወንበር ለማያዝ አይደለም። እኔ ግልጹ ነገር ነው የምናገረው። የሚያረጋው በውጪ ከነጮች ጋር ዲል ካረገው በኋላ ሌላ ቀርቶ ነው የማላልፈው። ለኢትዮጵያ አትሌቲክስ ፌዴሬሽን $100,000 የሚሰጥ እነሱ $25,000 ዲል ያደርጋሉ። ለኢትዮጵያ አትሌቲክስ ፌዴሬሽን 25,000 ብር ስጡንና ሌላው ወደ ራሳችን በተዛዋሪ አስገቡልን ይላሉ። እኔ ደግሞ ይሄ ተጨባጭ ነገር ያለኝ ነው። ምን እንደሚያደርጉት ከዚህ በፊት ካናዳ ውስጥም እንደዛ ነው ያደረገው ራሱ ንጉሴ ሮባ ማለት ነው። ቦስተን ውስጥ ደግሞ እንደዛ ቦስተን ደግሞ እንደውም በግልጽ ያየሁት ያለፈው 2 ዓመት አንዱ አሰልጣኝ መጥቶ ወረቀቱ ይሄ ለሰውየው ስጥልኝ ገልጬ ባየው የሌብነት እዛ ውስጥ አለ። ምክንያቱም ያ ገንዘብ ለኢትዮጵያ አትሌቲክስ ፌዴሬሽን የምትሰጠው 25,000 ብር ብቻ ናት። ሌላው ግን የተወሰኑ ሰዎች ነው የሚካፈሉት እና ይሄ ተደፋፉ ነው። ለምሳሌ እሱ ሲሄድ የሚያደርገው አለ ሚኒስተሮቹ በእጁ ናቸው ማለት ነው። አቱ ውጪ ሄዶ ሲመጣ ለነሱ ከለር ቲቪ ሱፍ ያመጡላቸዋል። ዋች በቃ ተደባብሶ እዛው ይቀራል እና ይሄ ከመቼ ጀምሮ ነው ይሄ ቢባል ዘመናት የለውም። እሺ እንግዲህ አቶ ንጉሴ ሮባ የአትሌት አረጋን አስተያየት ሰምተዋል። በዚህ በኩል የእርሱ አስተያየት ምንድን ነው? አመሰግናለሁ አቶ አለሙ። በመሰረቱ ለዚህ መልስ በምሰጥበት ጊዜ አድማጩ ሕዝብ እንዲያውቅልኝ የምፈልገው ግለሰቡ ለሰነዘሩብኝ የስም ማጥፋት ሁናቴዎች አጸፋውን ለመመለስ አይደለም። ነገር ግን የኢትዮጵያ ሕዝብ እውነቱን እንዲያውቀው የኢትዮጵያ ሕዝብ በእውነት እንዴት እንደሚሰራ እንዲያውቀው ለማድረግ ስለሆነ ሁናቴውን በዚህ መልክ ተመልክቼ አስፈላጊውን መልስ ልሰጥ እችላለሁ።